የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በአዲስ አበባ ሀገረ ስብከት ስር ካሉ አብያተ ክርስቲያናት አንዱ የድልበር መካነ ጎልጎታ መድኃኔዓለም ቤተክርስቲያን ለነገስታቱ መናገሻ ያልሆነችውን ጦጦ ግርጌ የአዲስ አበባ ራስጌ የሆነው ይህ ደብር ቤተክርስቲያኑ ከመተከሉ ታቦቱ ከመግባቱ አስቀድሞ በፈለቀው ጸበል ብዙ ምዕመናን ከደዌ ሥጋ እየተፈወሱ መድኃኔዓለምን ያመሰግኑበት ነበር። ከ1994 ዓመተ ምህረት ጀምሮ በጸበል አገልግሎት የጀመረው ቤተክርስቲያን መስከረም 27 1996 ዓመተ ምህረት ቅዳሴ ቤቱ በብፁዕ አቡነ ኤርምያስ ተባርኮ አገልግሎቱን በሸራ በተሰራ መቃኞ ጀምሯል ሲሉ በወቅቱ የነበሩ የደብሩ አገልጋይ ካህናትና ሰንበት ተማሪዎች ይናገራሉ። ይህም ቦታ በ1994 ዓመተ ምህረት በአባ ገብረ ሚካኤል በተባሉ አባት ጸበሉ በእሳቸው አማካኝነት ጸበሉ ፈለቀ። ከዚያ በመነሳት ከ1994 እስከ 1996 ዓመተ ምህረት ድረስ በጸበሉ የአካባቢው ክርስቲያን ሲገለገል ከቆየ በኋላ ጸበሉ ታምረኛ በመሆኑ ድውይ በመፈወሱ ለምጽ በማንጻቱ ወባጣ በማቅናቱ ታምሩን ሲያሳይ የአካባቢው ምዕመናኖች ታቦተ ሕጉ እንዲመጣላቸው ጥያቄ አቀረቡ። በአካባቢው ምዕመናኖች እነሱም ግማሾች በሞት የተለዩ አሉ፣ በሕይወት ያሉትም አሉ። ለምሳሌ እንደነ ወይዘሮ ፈለቀች ኃይሌ፣ እንደነ ማማ የሺ ሰይፉ አማካይነት ያሉ በሕይወት ያሉ፣ የሞቱት ደግሞ እንደነ እሸቱ የሩጶ፣ እንደነ ባላምባረ ብርሃኑ፣ እናቶ በንበሩ ይነሱልህ፣ እናቶ ተስኩ ባዬ የመሳሰሉ ሌሎችም ስማችን ያልጠራቸው እግዚአብሔር የሚያውቃቸው አሉ። በእነሱ አማካይነት በብዙ ውጣ ውረድ ሄደው ሀገረ ስብከቱን በመጠየቅ የአዲስ አበባ ሀገረ ስብከቱን በመልካም ፈቃድ ተቀብሎ የአዲስ አበባ ጠቅላይ ቤተ ክህነት ቅርጻ ቅርስ ክፍል የሆኑትን አባ ኤልያስ እምሩን አማካይነት ተወካይ ሰጥቶ ታቦተ ሕጉ እንዲፈቀድ ተደረገ። ታቦተ ሕጉን በእሳቸው አማካይነት ተፈቅዶ መስከረም 1696 ዓመተ ምህረት ታቦተ ሕጉ ወደዚህ ቦታ መጣ። ከመጣም በኋላ ከ16 እስከ 27 ድረስ ሲቀደስ ቆይቶ መስከረም 27 ብፁዕ አቡነ ኤርምያስ የሚባሉ ጳጳስ በመጣው ታቦቱን ባርከው ታቦተ ሕጉን አከበርነ። የዛን ጊዜ ሰንበት ትምህርት ቤቱም የዛለት አብሮ ተመሰረተ። ከተመሰረተ በኋላ ልጆቻችንም አብረው ሲያገለግሉ ቆይተው ከዚያ ውጣ ውረዱ ሲበዛ ሸራ ነበረ። ጎርፉም ማይደቱም ሲበዛብን የአካባቢው ክርስቲያኖች የቤተክርስቲያን መድኃኔዓለም ቤተክርስቲያን በሸራ መኖር አይችልም ብለው ቆርቆሮ በቆርቆሮ ሰሩ። ከቆርቆሮውም ብዛት የተነሳ ይህም ቤተክርስቲያን ያሁን ያለንበት መቃኞ ተጀምሮ በ1999 ዓመተ ምህረት ተመረቀ። እንግዲህ የህንጻ ቤተክርስቲያን ሲሰራ መጀመሪያ በላስቲክ ቤት ነበረ። ያ በላስቲክ ቤት በነበረ ጊዜ በተለይ በክረምት ወቅት ማስታጠቢያ እየደቀንን አንዱ ቦታ ሲያፈስ አንዱ ቦታ ስንደፍን በጣም ብዙ በተለይ አባቶች ማህበረ ካህናት ከዲያቆናት ጋር በወቅቱ የነበሩት ዛሬ በተለይ ደግሞ በህይወት የሌሉት እነ መምሬ ሽመልስ እነ መምሬ ደምሴ ታሪክ የማይዘናጋቸው ለዚህ ቦታ ብዙ ዋጋ የከፈሉ አባቶቻችን አሉ። በህይወት ባይኖርም ያው በረከታቸው ይደርብን። በጣም በርካታ አባቶቻችን ብዙ ዋጋ ከፍለውበታል። ከዛ በኋላ እንግዲህ ከዛ ከላስቲክ ቤት ለመውጣት በጣም ብዙ ውጣ ወረዶች ታልፈዋል። ከዛ የላስቲክ ቤት ደግሞ ወደ ቆርቆሮ አዳራሽ በሚመስል ሁኔታ ለመስራት ደግሞ ብዙ እንቅስቃሴ ተደርጓል። በወቅቱ የነበሩ የቤተ ክርስቲያኑ መስራች የነበሩ በጣም በርካታ አባቶችና እናቶች ነበሩ። የአካባቢው ምዕመናንም ሸራውን በቆርቆሮ ቆርቆሮን በብሎኬት እየቀየሩ እዚህ ቢያደርሱትም ከጀርባው የሚወርደው ወንዝ ለቤተ ክርስቲያኑ ስጋት፣ ጥበቱ ለአገልግሎቱ ባለመመቸቱ ለዘመናት ሲቸገሩ ቆይተዋል። የቤተ ክርስቲያኑ ጥበትና የአገልግሎቱ ስፋት አለመመጣጠኑ ለአገልግሎቱ የሚመጡ ምዕመናንን እየተቸገሩ እንዳለ የደብሩ አስተዳዳሪ መልአከ ገነት ቆሞስ አባ ሀብተ ማርያም ያስረዳሉ። ያለን ህዝበ ክርስቲያን በጣም ከፍተኛ ነው። በጣም ከፍተኛ ነው። በዕለተ ሰንበት በተለያየ አጽዋማትና በዓላት ጊዜ ያለው የህዝበ ክርስቲያን ፍሰት
በጣም ከቤተ ክርስቲያኑ ጋር የማይጣጣም እዚህ ስር ያለ ገና የዛሬ 20 ዓመት የተሰራ መቃኞ ነው። በዚህ ነው እየተገለገለ ያለው ህዝበ ክርስቲያኑ ምእመናኑ ልጆቻቸውን ለማቅረብ እነሱም ቅዱስ ሥጋውን ክቡር ደሙን ለመቀበል በቤተ ክርስቲያን ላይ የቅዳሴ አገልግሎት አስቀድሰው መቅረብ ሲገባቸው የቤተ ክርስቲያኑ ህንጻ አለሟሟላት በመቃኞ ያለ ስለሆነ በዚህ በሚታየው ሜዳ ላይ ተሰልፎ ነው በዕለተ ሰንበትም ሆነ በተለይ የእመቤታችን የቅድስት ድንግል ማርያም ጾመ ፍልሰታ በሚመጣ ጊዜ በቤተ ክርስቲያን ውስጥ አስቀድሶ ቅዱስ ሥጋውን ክቡር ደሙን ለመቀበል በጣም ፈተና ሆኖ በጣም ከፍተኛ ዋጋ እየተከፈለ ነው ያለው። እንግዲህ ደብሩ ከተመሰረተ በኋላ በካርታ የተረጋገጠ 95200 ካሬ ይዞታ የነበረው ቢሆንም በቅርብ የተመሰረተው የጉለሌ እጽዋት ማዕከል የደብሩን ይዞታ ጠቅልሎ በመውሰዱ በነበረ ክርክር መፍትሄ ሳያገኝ ቀርቶ ወደ 22000 ካሬ ወርዷል። 22000 ካሬውን ላለመቀበል ትግል የተደረገ ቢሆንም ካርታ ባለመያዙ ብዙ ስራዎች መከናወን ባለመቻሉ የተነሳ ከብዙ ጥረት በኋላ ይህን የተቀነሰውን ካርታ በደብሩ አስተዳዳሪና በአቶ ብርሃኑ አሰፋ የሰበካ ጉባኤ ምክትል ሊቀመንበር ጥረት በእጅ ማስገባት ተችሏል። የቀድሞ የልማት ኮሚቴ አባላት እነ በኩረ ምእመናን ጋሻ ዋዩን ጨምሮ በቤተ ክርስቲያን ውስጥ የተለያዩ የልማት ስራዎችን ግቢውንና የመንገዱን የመሬት ንጣፍ የማስተካከል ዘመናዊ መጠለያና የአስተዳደር እንዲሁም የክርስትና ቤት ስራዎችን መስራት ችለዋል። አዲሱን ህንጻ ቤተ ክርስቲያን ለመስራት የነበረው እንቅፋት ከባድ የነበረ በመሆኑ እስካሁን ሳይሰራ ቆይቶ ዛሬ ላይ መሰረቱ ወጥቶ ለማየት ችለናል። የደብሩ ህንጻ አሰሪ ኮሚቴ ሰብሳቢና ጸሐፊ ስለ ህንጻው ግንባታ ሂደት እንዲህ ሲሉ ያስረዳሉ። እንግዲህ የድልበር መድኃኔዓለም ቤተክርስቲያን ህንጻ ሰሪ ኮሚቴ ሆነን ከተቋቋምን ጀምሮ የሰራነው ስራ ብዙ ነው። እንደ እግዚአብሔር ፍቃድ ደርቶን ከባለፈው አመት ቢሆንም የተቋቋመው ብዙ ስራዎችን ሰርተናል። የተለያዩ የዲዛይን መጓተት ስራዎች ቢኖሩም እኛ ግን ብዙዎቹን ስራዎች ከዛ ጀምረን ባለፈው ኮሚቴ አቁሞት የነበረውን ስራ የዶዘር ተከራይተን በነዳጅ እየሞላን ራሳችን ብዙ ስራዎችን ሰርተናል። ይሄን ሁሉ ለስራ ምቹ አድርገን አሁን የሚታየውን ስራ ለመስራት ሞክረናል። እንኳን ህንጻ አሰሪ ኮሚቴው አመት ከ3 ወር ያስቆጠረ ቢሆንም ወደ ስራ ሲገባ ያሉ የዶክመንቴሽን ስራዎች፣ የወረቀት ስራዎች፣ የዲዛይን ስራዎች ባለማለቃቸው የተነሳ እነዛን ስራዎች የማስተካከል የማሟላትና የመጨረስ ስራዎችን ከመጀመር በፊት የወረቀት ስራዎችን ጥቅቅ አድርጎ በእጅ ይዞ ለመገኘት ጥረት የማድረግ ስራዎችን ተሰርቷል። ከጊዜዎቹም ብዙሃኑን ወቅቶች የወሰደው ይህ የወረቀት ስራዎችን የመስራት ስራዎች ናቸው የወሰዱት ማለት ነው። ከዛ በኋላ ስራዎቹ የወረቀት ስራዎቹ አልቀው እጃችን ላይ ከገቡ ኦልሞስት የዛሬ 3 ወር 4 ወር አካባቢ ቢሆን ነው። በዚህ 3 ወር 4 ወር ጊዜ ውስጥ እንግዲህ እንደምንመለከተው የቤተ ክርስቲያኑ 2 ፓርቶች ይኖሩታል። አንደርግራውንድ ፓርት ይኖረዋል። እንደገና ደግሞ ዋናው ቤተ ክርስቲያኑ የሚያርፍበት ከላይኛው ፍሎር ጋር እኩል የሚመጣው ይኖራል ማለት ነው። ስለዚህ በላይ በኩል ያለውን በፎቁ በኩል ያለውን ስራውን እንግዲህ የፉቲንግ ፓዶች ከባባድ ፓዶች ናቸው የተጠቀምናቸው። ምክንያቱም ቤተክርስቲያን ውስጥ ምንም አይነት ኮለን እንዲቆም ስላልፈለግን ለአገልግሎት ውስጡ ያሉ አገልግሎቶች በነጻነት እንዲካሄዱ ሙሉ ለሙሉ የኮለን ስራዎች እንዲጣፉ ነው የማድረግ ስራ ይሰራ ነው ማለት ነው። እንግዲህ እንደምንመለከተው ቤተክርስቲያናችን በ2000 ካሬ ላይ የሚያርፍ ስራ ነው እየተሰራ ያለው። እንደምንመለከተው ውስጡ ላይ ምንም አይነት ኮለኖች አይኖሩም። የምንመለከታቸው ከዳርዳር ያሉት የቤተክርስቲያኑ ከፍተኛ ሸክምን ዶሙን ሊሸከሙ የሚችሉ ተደርገው የተሰሩ ኮለኖች ነው ያሉት እና የሚዛይን ኮለኖች ነው የሚኖሩን። ከዛ ውጪ ውስጥ ላይ ምንም አይነት የኮለን ነገር አይኖርም ማለት ነው። ስለዚህ ከፍተኛ የሆነ የህንጻውን ዶም ሊሸከም የሚችል ፌሮችን ነው ተጠቅመን ይህንን ቤተክርስቲያን እየገነባን ያለ ነው ማለት ነው። እንግዲህ የምንመለከታቸው እነዚህ እያንዳንዶቹ ትልልቅ ኮለኖች ከባባድ የሆኑ ባለ 24 አሁን በገበያው እናውቃለን። አንድ የ24 ኪሎ ግራም የሆነ
ፌሮ እስከ 9500 ወጪ ተደርጎባቸው የተገዙ ፌሮዎች ናቸው። እነዚህ ፓዶች ከስራቸው እስከ 58 ከረጢት የሚሆን ሲሚንቶ ፈጅተዋል። ፓዶቹ ብቻቸውን ማለት ነው። እንደገና ብዙ ባለ 24 ብረት ተጠቅመዋል፣ አሸዋዎች ተጠቅመዋል፣ እንደዚህ ጠጠሮች ወስዷል ማለት። ስለዚህ እነዚህን ስራዎች እንግዲህ በዚህ በ3 በ4 ወር ውስጥ ይሄ ህንጻ አሰሪ ኮሚቴ የዚህን ቤተክርስቲያን ስራ ወደ ከፍተኛ ደረጃ ለማድረስ ካለው ጉጉትና ፍላጎት በመነሳት ከፍተኛ ጥረት ተደርጎ ሌት ተቀን ስብሰባዎች እየተደረጉ ሁሉም የህንጻ አሰሪ ኮሚቴ እየተረባረበ እየመጣ ክትትል እያደረገ ብዙ ስራዎችን እየሰራ እዚህ ደርሷል ማለት ነው። የኮሚቴው አባላት ሀሳባቸውን፣ ዕውቀታቸውን፣ ጊዜያቸውንና ጉልበታቸውን ከመስጠት ባለፈ ገንዘባቸውን ለዚህ ህንጻ ግንባታ እያዋሉ ይገኛሉ። ሰላሜ መድኔ ክብር ባዲስ ዜማ ክብር ባዲስ ለዚህም ማሳያ የህንጻ አሰሪ ገቢ አሰባሳቢ ንዑስ ኮሚቴ አባል የሆኑት አቶ ሻምበል የ6 ሚሊዮን ብር የብረት ድጋፍ ያደረጉ ሲሆን ጓደኞቻቸውንና ቤተሰቦቻቸውን በማስተባበር እንደዚሁ 400 ኩንታል ሲሚንቶ ለቤተክርስቲያኑ ገቢ ለማድረግ ቃል ገብተዋል። ከምንም በላይ ግን የቴክኒክ ኮሚቴ አባላት ስራቸውን እየተው አብይ ኮሚቴ አባላትና የቴክኒክ ኮሚቴ አባላት ስራቸውን ምንም ይሄ የሰማያዊ ቤት የሚሰራበት የጽድቅ ቦታ ቢሆንም ግን ከሚገባው በላይ የስራቸውን ትተው እዚህ እየዋሉ ሰራተኛ እያስተዳደሩ ብዙ ንብረቶች እንዳይባክኑ እያደረጉ እዚሁ አጋጣሚ ለነዚህ በነፃ ህዝባቸውን ቤተክርስቲያናቸውን የሚያገለግሉ በጣም ሌት ከቀን እዚህ እየመጡ በስራቸው ከመግባታቸው በፊት ስራ ከወጡ በኋላ እየመጡ እንደገና በመሃል እየተቀያየሩን ብዙ ስራዎችን የሚሰሩ አባላት አሉ። እነሱን በዚሁ አጋጣሚ ለማመስገን እወዳለሁ። የመድኃኔዓለም ህንጻ ቤተክርስቲያን ተገንብቶና ተጠናቆ ለማየት የአካባቢው ምዕመናን ከህፃን እስከ አዋቂው ከትንሽ እስከ ትልቁ ሁሉም በስራ እየተረባረበ ይገኛል። በዚህም ማሳያ የአካባቢው ወጣቶች ካላቸው ላይ ለመድኃኔዓለም የቻሉትን አስተዋጽኦ እያደረጉ ይገኛሉ። የአጅብ ወጣቶች ድልበር መድኃኔዓለም አንድነት ማህበር አባል ነኝ። ቤተክርስቲያናችን ያው 22 ዓመት አስቆጥሯል። እስካሁን ምንም የተደረገ ለውጥ የለም እና ቤተክርስቲያኑ ይጀመራል ተብሎ ረጅም ጊዜ ፈጅቶብናል። ዛሬ ደግሞ ያው መታችሁ ያላያችሁ መታችሁ ብታዩ መሰረቱ ቆሞ ወደ ከፍታ ደርሰናል ከልዑል እግዚአብሔር ጋርና በውጭም ሀገር ውስጥም ያላችሁ መታችሁ ብታዩት አሁን ያለው ቤተ መቅደስ ከ20 እስከ 15 ሰው ነው የሚይዘው። ከዛ በላይ መያዝ አይችልምና ስርዓተ ቤተክርስቲያንን ሚስጥረ ቤተክርስቲያንን የጠበቀ ቤተክርስቲያን እየገነባን ያለነውና በውጭም ሀገር ውስጥም ያላችሁ ወንድሞቻችን መታችሁ ጎብኝታችሁ ያቅማችሁን እገዛ እንድታረጉ ስንል በልዑል እግዚአብሔር ስም እንጠይቃለን። በድልበር መድኃኔዓለም አካባቢ ያለን ወጣቶች ነንኛ። አሁን አዲሱ ህንጻ እየተሰራ ነው የነበረው ትንሽ አነስ ስለሚል አሁን አዲስ ህንጻ እየተሰራ ነው። ቤተክርስቲያኑ ብዙም ገቢ የለውምና ያላችሁ አቅም ሁላችሁም እጃችሁን እንድትዘረጉ እንላለን። ስሜ ደግፌ ሀብቴ ነው እና የምኖረው ድልበር አካባቢ ነው የምኖረው። የምተዳደረው ደግሞ በዚህ በጉሊ ስራ ነው። አቅሜ የሚችለው ነገር ያረጋ የቤተክርስቲያኑ ድጎማ አረጋለሁ በሚችለው አቅሜ እና ሁሉም ሰውን መተባበር ግዴታው ነው። ይሁን እባላለሁ። የድልበር መድኃኔዓለም አካባቢ ተወላጅ ነኝ። ያው እንግዲህ ሁላችንም ባለን አቅም የድልበሩ መድኃኔዓለምን ህንጻ ማሰሪያ እንድንረዳ ጠይቃለሁ። እኔም ባለኝ አቅም በየወሩም ሆነ በቻልኩት ጊዜ የድልበር መድኃኔዓለም ህንጻ ማሰሪያ አበረክታለሁ። እናም በውጭም በሀገር ውስጥም ያላችሁ የድልበር መድኃኔዓለም ውለታ ያለባችሁ የመድኃኔዓለም ውለታ ያለባችሁ እንድታስገቡ ቤተክርስቲያኑን ልናሰራ እንግዲህ የመድኃኔዓለም ልጆች የሆኑ በዚህ አካባቢ ያሉ በሌላም ቦታ ላይ በአባቶቻችን ካህናት በተለያየ በህዝበ ክርስቲያኑ በህንጻ ኮሚቴው ማማካኘት የተጠሩ ታላላቅ ሰዎች አሉ። በዚህ ዕለት እንግዲህ እኛ እንዲደረግ የምንፈልገው ይሄ ደብር እንግዲህ እንደሌላው ቤተክርስቲያን አይደለም። የተለያዩ አድባራት የተደራጁ በገቢም በአቅምም ራሳቸውን የቻሉ ስለሆነ አንዳንድ ጊዜ የሰበካ ጉባኤው ገቢ ከፍተኛ ስለሆነ ህንጻ ቤተክርስቲያኑ በተሟላ ሁኔታ ያንሃል የሚቆራረጥበትና እንትን የሚልበት ነገር የለም። ታላላቅ አድባራት ሲሰራ ገንዘብ በቤተክርስቲያኑ አካውንት በሰበካ ጉባኤው ካለ ወጪ እየተደረገ በዛ ሁሉ ገዛ እየተደረገ የተለያየ ስራ ይሰራል።
ይሄ ደብር ግን በተለየ ሁኔታ እንደ ሌሎቹ አድባራት ሱቅ የልማት እንቅስቃሴ ምንም ነገር የለውም። ይሄ ቤተክርስቲያኑ ያሉት ሰራተኞች፣ ካህናት፣ አገልጋዮች የሚተዳደሩት ህዝበ ክርስቲያኑ በሚያወጡት አስተዋጽኦ አስራት በኩራት ምድያ ምጽዋት ብቻ እንጂ ከዚህ ውጪ ይሄ ነው የሚባል ነገር ገቢ ነገር ስለሌለው በተለይ ቤተክርስቲያኑ ለመስራት በዚህ ዕለት በመናደርገው ቅስቀሳ ለሚመጡት እንግዶች የምናስተላልፈው መልእክት እነሱም አስተዋጽኦ እንዲያደርጉ በሀገር ውስጥም ላሉ ከሀገር ውጭም ላሉ ጓደኞቻቸው የቤተክርስቲያኑን ሁኔታ ይዘት ያለበትን ሁኔታ እያስታወሱ እየቀሰቀሱ ከፍተኛ ጥረት በማድረግ እንግዶቻችን እነሱም ተሳትፈው ሌላ በውጭ ሀገርም ያሉ እዚህ አካባቢ ያሉ ቤተሰቦች አሉ ዘመዶች ያሏቸው ሰዎች አሉ እነሱ ሁሉ ጥሪ በማስተላለፍ በማስተባበር ያው የህንጻ ኮሚቴው ያዋቀረው መዋቅር አለ በውጭ ሀገራትም ቢሆን የምናዘጋጀው ዝግጅት ሊኖር ይችላል በዛ መልኩ እየተሰባሰበ ሁሉም እየቀሰቀሰ ያስታወሰ ህንጻ ቤተክርስቲያኑ በአግባቡ ጊዜውን ጠብቆ እንዲጠናቀቅ እንዲያደርጉልን መልእክት እናስተላልፋለን። ቃላታናንተን ይመጥን ቢነገር ቢዘመርል ያንተ ነው ላንተ ምንሰጥ ቢነገር ቢዘመርል። ህንጻ ቤተክርስቲያኑን በገንዘብ መርዳት የምትችሉ ምዕመናን በአባይ ባንክ 37 21 11 10 97 68 83 18 ወይም በአጭር ቁጥር 22 27 እንዲሁም በኢትዮጵያ ንግድ ባንክ 1014 21 16 301 ገቢ በማድረግ ቤተክርስቲያኑን መርዳት የምትችሉ መሆኑን ለመግለጽ እንወዳለን። እግዚአብሔር ምእመናንን ይጠብቅ። እግዚአብሔር ምእመናንን ይባርክ። ሀገራችን ኢትዮጵያን ሁሉ ከመቅሰፍት ከመከራ ይሰውርልን። የምንሰማው የምናየው የተለያየ ነገር ሁከት፣ ሽብር፣ ጦርነት፣ እልቂት ሁሉ ያለውን ነገር ሁሉ እግዚአብሔር አምላክ የምህረት አባት የፍቅር ጌታ አምላካችን መድኃኒታችን ኢየሱስ ክርስቶስ ይሄንን ይመልስልን። እንግዲህ መድኃኔዓለም በማንን መስል ቃላት አንተን ይመጥን ቢነገር ቢዘመርልን